አንቺ በማታ ሻወራቱ ስጀል አልኩሽም። እሺ እንድትሆን ይሄው ከዛ በቃ እዛው እንዳለሽ እዛ ይዋት ይሄው ሃይ ሰላም ሰላም። አዩ ሃይሚን ሻወር እየወሰደች ነው ሊድባት እላታቸዋለሁ። ለምን ተኝታለች ሊድባት ስላቸው ሄዳሉ ካደለ ቀስቅሳ ትረብሻት ይሉኛል። እንዴት ናችሁ? የልብ ቅርስ ተሰጠሽ። አመሰግናለሁ። እና ያው መታለች እንግዲህ አልተመቸኝም ማለት እኔ ቁጭሽን ይቆማለሁ። እኔ እኮ ትልቅ ሰው ስለሆንኩኝ ነው ቁመቴ ነው እንዳንቺ ሲጀምር ነው ያለው የምን እንትን ማለት ነው። ይህ እስቲ ልዩነት አሁንም ልብ ቅርስ ተሰጠሽ፣ አበባ ተሰጠሽ፣ ልብ ቅርስ ልባቸውን እየሰጡኝ ነው። አመሰግናለሁ። እንዴት ናችሁ ግን? አንተ ግን ሻወር ቤት አይመጣም? እሺ ገባሁ ገብቻለሁ። እንዴ አልገባህም? ግን ቢሆን እናንተ ደግሞ አትላኩት። እኔ ገብቻለሁ ሻወር ቤት ውስጥ አልገባህም? ግን ያው ነው ክፍሌ ገባክ። ይሄን ለእናንተ ብዬ እንደዚህ ተባልኩኝ። አያችሁ አይደለም? ጌም እየተጫወትክ ነበር። ከዛ አስወጣኋቸው አንቺ ስትመጪ። ከዚያ በኋላ እመለስላችኋለሁ ጠብቁኝ ስላሉ አመሰግናለሁ። አምሮብሻል አሉ። እኔ እያለሁ ታዲያ ትለኝ። ኧረ እባክህ እኔ እያለሁ አትለኝም። ዶርሳና እዚህም እዛም ጋር እኔም ወዳችኋለሁ። እኔም ደስ ብሎኛል ስላየኋችሁ፣ ስላየንሽ ደስ ብሎኛል እያሉ ድካም እየተሰማሽ ነው። አረገሽ እንዴ አንቺ? የምር አመረርሽ እንዴ? አራት በአንዴ? አይ ሁለት ይሻላል። ሁለት አራት ከሚቸገር ሁለት ጊዜ አይሻልም? ቤተሰብ ምን ታስባላችሁ? 2200 ሰው አለ እና ሀሳባችሁ ይሻላል። መንታ እኔ እንደዛ ነው የተመረጥኩት። እናንተ ምን አለባችሁ? እነዚህ አው ይላሉ እኮ ምን አለባችሁ እናንተ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለዱት ልጆች። አሁን እኮ ነው ሳትወልጂ እኮ ነው መተኛት ያለብሽ። ልጅ የሚባል ነገር መጣ ማለት ሻወር ውስጥ ይኩልተኛ በቃ ተኝም ነው የምልሽ። ወገብህን አመረክ ለነሳ ኧረ ፈታቢ ችግር የለም። እኔ ሞልቼው ነበር። አንቺ ራሱ እኮ ዲት ብለሻል። ግን ወይኔ ምንድን ነው የተሰጠኝ? ምን ተሰጠሽ? ዶርሳና እና ልጅ ሳይወለድ ነው መተኛት በጊዜ። እኔ ችግር የለም። አንተማ ምን አለብህ? ምን አለብህ? እና አንተ አትወልድ ትላጫለሽ እንዴ? እየተላጥኩኝ አይደለም እባክህ፣ እውነታውን ነው ያወራሁት። እውነት ነው። ምን አለብህ? እዛ ፈርድ የሚበልቼ ይመጣሉ። አንቺ ተኝተሽ ልጅ ነው የምትይው አይደለም? ፈርድሜ ነው እንዴት? ከዛ ጭቅጭቅ ታነሻለሽ። ምርይ ታንክስ ልብ ቅርጽ እየሰጡሽ ነው፣ አበባ እየሰጡሽ ነው። አመሰግናለሁ። ምንድን ነው ያልሽው? አይ ምንም። ምን አልኩኝ እንዴ? እንዴት እንዲህ ይባላል? አይባልም፣ ነውር ነው። እዚህ ምሳም ጋር ይኸው ገረጨሽኩላችሁ። ለእናንተ አይደለም ለራሴ ነው የገረጨሽኩት። ዩዘር ታንክስ። ጉንጬ እንዳይሳሳ ግን እስቲ ጃሳ ታስፈራሪናለሽ እንዴ? ወይኔ ጠፋ፣ ላይቱ ጠፋ። በዚህ ሰዓት እንዴት ትረብሻለች? እኔ ደግሞ መብራት የጠፋ ልጅ በይው እኮ ላይት ራሱ መብራት የጠፋ ነበር። አይሆንም። ኧረ እንዴት ነው በሉት። እንዴት ነው? ይኸው መጣች። እሺ ከዛስ? አሉኛ ሂድባት አሉኝ አይደል? ሲጀመር እነሱ ናቸው የሚመክሩ እኮ። እኔ መች ጠፋኝ? መች መከሩኝ? ተኝታለች፣ ደክሟቸዋል። ስለለካ አንቺ ተነስተሽ ደክሟቸዋል ጉድ እያልሽ ልጆቼ ማሉ እንዴ? ቆይ እነዚህ ልጆች